ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ የፀጉር ማስክ እንሰራለን። እዚህ ጋር ሽንኩርት አለ፣ የሽንኩርት ልጫጭ ማለት ነው። እዚህ ጋር ደግሞ የቀይ ስር ልጫጭ ከርካዶ ይባላል ባለና፣ እዚህ ጋር አብሽ፣ እዚህ ጋር ቅርንፉድ፣ እዚህ ጋር ደግሞ የተመር ፍሬ ተቆልቶ ደርቆ ተቆልቶ የተፈጨ ማለት ነው። እና አንድ ላይ አድርገን እሳት ላይ እንጠብሳለን። ሙቅ ውሃ እንጨምርበታለን። እዚህ ጋር ለሚሰባበር ፀጉር በተለይ ለሚነቃቀል ፀጉር ነው የተጠቀምኩበት ነው። እና እሳት ላይ አድርገን እናንተከትካለን ማለት ነው። ከተንተከተከ በኋላ ሲበር በእቃ ላይ አድርገን ፀጉራችን ላይ እንፈጨዋለን። ለማንኛውም ስለተንተከተከ ሲያልቅ እንገናኝ። እንደምታዩት እየተንተከተከ ወይ አማርኛ ልጅ ተንተከተከና ትንሽ እንጠብቀውና እናጠላለን። ሲበርድ እናጠላለን ማለት ነው። እና ደስ ይላል ነው። በተለየ ከርካዶ ከአረቡን እንጨምራቸውና ባላቸው እናንተ ቤታችሁ ውስጥ ባለው ሽንኩርቱና ቅርንፉድ ብቻ ሊኖራቸው ይችላል። የሽንኩርቱ ልጫጭና ማንኛውም ቤት አይጠፋም ብዬ አስባለሁ። ሽንኩርቱ መቼም ምግብ ሲሰሩ ምናምን ልጫጩን እንደዚያ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። ፀጉር ለሚነቃቀል የሚበጣጠስ ቆንጆ ነው፣ ሞክሩት። ያው እዚህ ጋር አውርጃለሁ። አጠላውና እስኪበርድ ድረስ ተዋለሁ። ሲበርድ ደግሞ እንገናኝ። እዚህ ጋር ቀዝቅዞ ተመልሰን መተናል። እንደዚህ እቃ ባዶ ዲቶልም ሆነ የሽቶ እቃ እንደዚህ ባዶ እቃ ካላችሁ እንደዚህ ውስጥ አጥባችሁ ይጠቅማችኋል። እንደዚህ አይነት ነገር እና እንገለብጠዋለን ማለት ነው። እዚህ ውስጥ እና እዚህ ጋር ትንሽ ዘይት እንጨምርበታለን እንዳያደርቅብን ፀጉራችንን። ቤታችሁ ውስጥ ያለውን ዘይት እንደዚህ ትንሽ እንደዚህ አድርጋችሁ
ጨርሳት። ጨርሰናል። እንዴት ጠቅላይ ነው በፌስታል ማለት ቤታችሁ ውስጥ ባለ ፌስታል ችግር የለም። ባላችሁ ነገር እንደሸፈነ ለአንድ ሰዓት አቆይታችሁ መታጠብ ትችላላችሁ። እንደዚህ በላይ ላይ ሻርፕ እንደዚህ ሆነ ስራ መስራታችን ስለሚችል እንደዚህ አድርገን ሻርፕ እናስራለን። ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። አበረታቱ።